በጣራኔ የሚወጣው እና ኢትዮጵያ ማሳቅ ከባድ ነው። ለማሳቅ በጣም ከባድ፣ ለማስለቀስ ችግር የለም። እኔ ድሮ ችግርን ብነግር ስቅስቅ ብለህ ታለቅሳለህ። በጣም ለማሳቅ አንዱን ሰው እየሞክሬ አይስቅም። ቀልዶ የለቀኩ አይስቅም። ከሌሊቱ 8 ሰዓት ከት ብሎ ስቅ ሚስቱ ሽፈራው በስማም በል ስትለው ምን በስማም እላለሁ። ቀን የነገረኝ ቀልድ አሁን ነው የገባኝ። አይ ሐሳባቸው ሶስት ወቅት አሁን የሚስቀው ደላላ ነው። ደላላ ቀን በቀን ልብስ ይቀይራል። አሻንጉሊቱ ሲነካው ገና ያጨበጭባል። አሻንጉሊቱ ስፖርተኛ ቀን በቀን ምግብ ይበላል። ያቋል ራሱ ያቋል። አሻንጉሊቱ ስትነካው አሻንጉሊቱ ራሱ ለደላላና ለስፖርተኛ ራሱ አውቅ ይሰጣል። አዎ የመንግስት ሰራተኛ ሲነካው አትከከኝ በእናትህ ቶይ ምን ተመሳሳዩን ግዛ አትከከኝ በክቶኝ እና እንደዚህ ብሎ የቆሙት ለደላላና ለስፖርተኛ ነው። ደላላ የሚይዘው ሞባይል ኋላ አራቁቷን ናት፣ ከፊት ለምጣም ናት። ስራ ስለበዛባት ስንት ካሬ ነው የዞረ ነው ያልዞረ ነው ግቢው? ይሄን የሚያክል ግቢ ነው። ይሄን የሚያክል ግቢ አያችሁት አይደል? ግቢ እዚህ ግቢ ውስጥ እንግዲህ አንድ የፈዘዘ ልጅ ይኖራል፣ የሀብታም ልጅ ነው። እኔን የሚያክል ግቢ ይዞ አይሸጥም ልጅ። እዛ ጋር ቁጭ ብሎ አሞራ ሲያራበጥ እህቱ ጠርጋለች። ሲሳይ ነው እያለች ደላላ በቀዳዳ አየው። ጠራውና ነብሱ ይሄን ግቢ አትሸጡትም ሲል አይ የፋዘር ማስታወሻ ነው። ልጅ እኮ ፊቱ ባረቄ ዝጎ በዛጋ ቆርቆሮ አጮልጎ የሚያይመስሏል። ተስፋ ቆርጦ ይሄን የሚያክል ካሬ ሜትር ይዘ አይድፈንብህ። አሞራ ያራበታል፣ ወፍ ይንጫጫበታል። ወይራና ዝግባ ሸጦ መኖር ሲችል ፈዙ ደላላው አየና በቃ አክሲዮን አስገባቸዋለሁ 13 ሚሊዮን ብር መሸጥ ቦታውን ነው። ገብቷል? ሲሳይ ማለት ቦታውን መሸጥ ነው። አሸጣቸው። ልጁ ወዲያው ነው አይደበ መሰለ አማረበት። የሰው መልኩ ሆድ ውስጥ ነው። ገብቷል? በልብስ አይመጣም ማንም ሰው። አሁን አይታል እንግዲህ ልብስ በመልበስ ቀብር አስፈጻሚን የሚያክል ለባሽ የለም። ቀብር አስፈጻሚ እንደነሱ ለባሽ የለም እኮ። ጥቁር በጥቁር ክራባት እዚህ ጋር ነጭ ተደርጎ ፊት በብት ነው። አይናቸው እንደዚህ ቦጋ ያረቀቀ ያበሩ ነው የሚመስሉት። ባለ 4 የፊስኪልስ ናቸው። ቀብር አስፈጻሚ ስለሚሄዱ እንጂ ሬሳው ነው። በልብስ አይመጣም ልል ነው። በጣም የተደሰትኩበት ጊዜ አንድ ሙሉ የሚባል ልጅ ሞተር ሳይክል እቤት ወስዶ የሰጠኝ ቀን 81 ምትል ሞተር ሳይክል አለች። ሁለተኛው ሞተር ደግሞ ደምሴና ፍልፍሉ ተደራይተው ሁለተኛዋን ሞተር ገዝተውልኛል። እሷን ዶክተር አብይ ብያታለሁ። እውነቱ ብላት ምን ችግር የለውም። የትም መግባት ትችላለች። ምንም ነገር አይዛትም። ጠንካራና አዋቂ ናት በጣም።